ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የሰባቱ ቀን ትንቅንቅ ጠላት ሙሉ በሙሉ ያለውን ኃይል በማንቀሳቀስ ከፍተኛ የቡድን መሳሪያዎችን በመያዝ ዙ 23 ዲሽቃና ሞርተር በመያዝ ካቸፈር፣ ደና ማርያም፣ ድልሸትና አማሪት በአራት አቅጣጫ ከበባ ለማድረግ እንቅስቃሴ ቢያደርግም አይበገሪዎቹ የባህር ዳር ብርጌድ ሶስቱ ሻለቃዎች በቀን 20 2017 ዓ.ም እቅድ በማዘጋጀት ሲቀጠቅጡ የዋሉ ሲሆን ከጣናው መብረቅ ብርጌድ ጋር በቂ የሆነ ጥምረት በመፍጠር እና በመናበብ ጠላት እንደፈጣ ውስጥ በማስገባት በቁጥር ለመግለጽ በሚያዳግት ሁኔታ ሙትና ቁስለኛ ያደረጉት ሲሆን በዚህ የተበሳጨው የጠላት ኃይል ጠዋትም ማታም ከበባ ለማድረግ ሳምንት ሙሉ የቆየ ሲሆን ጀግኖቹ የጦር ጠበብቶቹ ከብርጌድና ሻለቆች ጋር ከፍተኛ ትስስር በመፍጠር በየሰዓቱ የተጠናከረ መረጃ ልውውጥ በማድረግ እቅዱን በማክሸፍ ጠላት በመጣበት እግሩ አፍሮ ተመልሶ ወደ ካምፑ ተጉዟል ሲል ፋኖ ሀብታሙ የሱፍ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም እንዋጋለን፣ እናሰለጥናለን፣ እናደራጃለን፣ እናስተዳድራለን የአማራ ፋኖ ብሔራዊ ኃይል ቀይታ ይፍታዬ ንጉሴ ስድስተኛ ክፍለ ጦር የበረኛው ጅብላ ሞተራ ብርጌድ ለ6 ወራት ያሰለጠናቸውን የኮማንዶ ሰልጣኞችን በደማቅ ሁኔታ አስመርቋል። በምረቃ ስነ ስርዓቱም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አመራር የሆነውና አርበኛ አዝመራው ቢያድግልኝን ጨምሮ የክፍለ ጦሮቹ አመራሮች ተገኝተዋል ሲል ፋኖ ዘመን ባሳዘነው የስድስተኛ ክፍለ ጦር ቃል አቀባይ ገልጿል። በተያያዘም በዮሐንስ አለማየሁ ብርጌድ በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ለበርካታ ወራት ያሰለጠናቸውን በርካታ መልመል ፋኖችን አስመርቋል። በምረቃ ስነ ስርዓቱ የብርጌድና የክፍለ ጦር ከፍተኛ አመራሮች ተገኝተው በድምቀት ያስመረቁ ሲሆን በዕለቱ የሁለተኛ ክፍለ ጦር ምክትል ሰብሳቢ አርበኛ ሱባለው በአምላክና የስልጠና መምሪያ ኃላፊ ፋኖ ከፋለ ኤፍሬም ብርጌዱ በዚህ ወቅት ከወንበዴው ስርዓት ያፈሳ መዳፍ ማንጥቆ ወጣቶችን አሰልጥኖ ለትክክለኛ የአማራ ነጻነት ትግል ማብቃቱን አመስግነው ይህንን ተግባር አጠናክሮ መቀጠል አለበትም ብለዋል። የዮሐንስ አለማየሁ ብርጌድ ሰብሳቢ 50 አለቃ ፋንታሁን ያዜና የጦር አዛዡ ሻለቃ አዜ ይስማው በበኩላቸው ወጣቶች ሰልጥነው የተመረቁበት መንገድ ትክክል መሆኑን ይህ ትግል እያደገ መምጣቱንና ቀጣይም ሁሉም ሰው ያለውን ጀግንነት ተጠቅሞ ባለው አቅም ጠላት ተረባርቦ ለመደምሰስ መዘጋጀት እንዳለበት ገልጸዋል። ተመራቂዎችም ከተመረቁበት ዕለት ጀምረው ከነባር ፋኖች ጋር ወደ ትግል ተቀላቅለዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ገልጿል። የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር መብረቅ ክፍለ ጦር መካነ ሰላም ወረዳ ላይ የአገዛዙ ዙፋን ጠባቂ ጥምር ጦር በመደምሰስ ስንቅና ንብረቱን በመማረክ ድል ተጎናጽፏል። ንጉስ ሚካኤል ኮር መብረቅ ክፍለ ጦር የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት መካነ ሰላም ወረዳ ላይ በበታ ግንባር እሁድ ገበያ ትምህርት ቤትና ውልጮ የተባለ ቦታ ላይ ከትመው ባለበት ጠዋት 3 ሰዓት ጀምሮ በርካታ ኃይሉን በመደምሰስና ከብቶችንና ፍየሎችን፣ በጎችን እንዲሁም ጤፍና ሌሎች የምግብ እህሎችን በመማረክ ታላቅ ድል ተጎናጽፏል። በተጋድለው በርካታ የጠላት ኃይል የተደመሰሰ ሲሆን ጠላት እግሬ አውጭኝ ብሎ ሲፈረጠጥ የሞቱ ጓዶችን ጥሎ በመሄድ መብረቆቹ 15 አስከሬን ህዝብ አስተባብረው ቀብረዋል። ከዚህ በተጨማሪም 35 ቁስለኛ ታቀፈው መፈርጠጡም ታውቋል። ይህ በእንዲህ እንዳለ መብረቆቹ በተጋድሎ ከበታ እሁድ ገበያ በገፍ ታስረው ይገኙ የነበሩ የአማራ ልጆችን ጭምር በማስፈታት 50 ኩንታል የጤፍ 12 ፍየልና 2 በሬ በርካታ ኩንታል ስኳርና ብስኩት እስከ መጋዘኑ ማርከዋል። ቀናቶችን በፈጀው ብርቱ ትንቅንቅ መብረቆቹ አመርቂ ድል በመጎናጸፍ ቋጭተውታል። ህሉናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። በተያያዘም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አምስተኛውን ግዙፍ ኮር መስርቷል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አካል የሆኑት 7 ክፍለ ጦሮች በማካተት የተመሰረተው ኮር ስያሜ ዳግማዊ ቴዎድሮስ 5ኛ ኮር በሚል ተሰይሟል። በዳግማዊ ቴዎድሮስ 5ኛ ኮር ስር ጎንደር የበጋሻው መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ንስር በለሳ ክፍለ ጦር፣ ታርሎ ብርሃን ክፍለ ጦር፣ ዞዝ አምባ ንጉስ ክፍለ ጦር፣ ፋናይ ውቤ ክፍለ ጦርን በማደራጀት ግዙፉን 5ኛ ኮር እውን ማድረግ ተችሏል። ህልውናችን በተባበረ ክንዳችን ሲል ፋኖ ዮሐንስ ንጉሱ ሙጬ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር 1 እና 2 ከአሃዶች በጋራ ጉባላፍቶ ወረዳ እዜት በር ላይ በመቶዎች የሚቆጠሩ የጠላት ኃይል በመደምሰስ ችለዋል። ተጠናክሮ በቀጠለው ተጋድሎ የምስራቅ አማራ ኮር 1 ክፍለ ጦሮች ሰሳምነው ክፍለ ጦር፣ ሀብጃኖ ክፍለ ጦር፣ ባለሽርጡ ክፍለ ጦርና ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር በቅንጅት እዜት በር ላይ መሽገ ነበረውን የአብይ አህመድ የግል ሰራዊት አከርካሪ የሰበሩ ድል ተጎናጽፈዋል። ምስራቅ አማራ ኮር 1 ክፍለ ጦሮችና ምስራቅ አማራ ኮር 2 ታጠቅ
ክፍለ ጦር ግንቦት 25 2017 ዓ.ም ንጋት ጀምሮ ጉባላፍቶ ወረዳ እዜት በር አካባቢ ጠላት ለወራት መሽጎበት የነበረውን ከፍተኛ ምሽግ በመስበር በመቶዎች የሚቆጠሩ በርካታ ኃይል በመረፍረፍ ታላቅ ድል በመጎናጸፍ የዙፋን ጠባቂ ሰራዊቱን ሙትና ቁስለኛ በማድረግና የጠላት ሬሽን በማቃጠል በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን በማድረስ ጠላትን አንገት ማስደፋት ችለዋል። በተጋድሎ ነበልባሎቹ በመቶዎች የሚቆጠር የጠላት ኃይል ከመደምሰስ ባሻገር ከ20 በላይ ነፍስ ወከፍ ክላሽና ከ3000 በላይ የክላሽ ተተኳሽ ቦምቦችና የወገብ ትጥቆችን ማርከዋል። የጀግኖቹን በትር መቋቋም ያቃተው የፋሽስቱና ወራሪው ኃይል በከባድ መሳሪያ በዘፈቀደ መንገድ በመንጨፍና በንጹሃን ላይ የሚያደርገውን ጭፍጨፋ ዛሬም በአሰቃቂና ዘግናኝ ሁኔታ ጭፍጨፋውን አጠናክሮ በርካታ ንጹሃንን ሰለባ በማድረግና የንጹሃን ቤቶችን ሲያቃጥል ውሏል። በተያያዘም ይህ የዙፋን ጠባቂ ሰራዊት ምሽጉ ሲሰበር በርካታ ሴቶችና ንጹሃንን አግቶ ቶርች እያደረገና እያሰቃየ ነበር ሲል የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ቃል አቀባይ አርበኛ መሐመድ ሞገስ ገልጿል። በተያያዘም አቸፈር ላይ ከሰሞኑ ታሪክ ተሰርቷል። 2 ብሬንና በርካታ የነፍስ ወከፍ መሳሪያዎችም ተማርከዋል። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶ ከአቸፈር ወንድዬ አቤ ጉበኛ ብርጌድ ጋር በጋራ ታላቅ ድል ተቀዳጅቷል። የክፍለ ጦሩ ልዩ ኮማንዶ አቸፈር ወንድዬ ላይ ማራ መድኃኔዓለም አማራ ተራራና ዘንዶ ተራራ ላይ ከሐሙሲት በመነሳት ተራራው ላይ ሰፍሮ በወገን ላይ ከበባ ለማድረግ ያስበውን የጁላ ጦር አጥባይ ለብሴ ሚሊሻ አድማ ብተና በጎጃም አገው ምድር ጥምር የኮማንዶ ቡድንና በአቤ ጉበኛ ብርጌድ ንስሮቹ የተቀጠቀጠ ሲሆን በአውደ ውጊያውም 2 ብሬን የተማረከ 1 ጂምሰር የተማረከ 14 ክላሽ የተማረከ 8 ቁመህ ጠብቀኝ የተማረከ 1 ባዶ ሽንሽን የተማረከ ሲሆን 24 የጠላት ጦር ወደ ላይኛው ሲላክ ከ42 በላይ ጠላት ኃይል ቁስለኛ ሆኗል። በአውደ ውጊያው የክፍለ ጦሩ ሰብሳቢ አርበኛ ዘመነ ተሻለ እና የክፍለ ጦሩ ምክትል ወታደራዊ አዛዥ መቶ አለቃ ዮን ጀምበረን ጨምሮ የክፍለ ጦሩ አመራሮች በውጊያ የተሳተፉ ሲሆን የአቸፈር ወንድዬ ህዝብ በነቂስ በመውጣት ከአርበኛው ጋር አኩሪ ተጋድሎ ፈጽሟል ሲል የአማራ ፋኖ የጎጃም አገው ምድር የክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል እውነቱ ገልጿል። በተያያዘም የአማራ ፋኖ ቀየታ ይፍታህ ንጉስ የ6ኛ ክፍለ ጦር በስተዳመና ብርጌድ 20 ወራሪው ሰራዊት በእለቱ በተለመደ የጥፋት ተግባሩ ንጹሃንን ሲረሽኗል። ዝርፊያው ዕለታዊን ተግባሩ ያደረገው የብልጽግና ቡድን ወራሪ ስብስብ የቀበሌውን ማህበረሰብ የጎፍጭማ ሁለተኛ ደረጃ ትምህርት ቤት ለማጠር የቆረጡትን ባህር ዛፍ እንጨት ዘርፎ ወስዷል። በተጨማሪም መሰረት እንደግ የተባለ የ65 ዓመት ሽማግሌ የዘረፉትን ባህር ዛፍ ካልጫንክ በሚል የወረዳው ሰላምና ደህንነት ኃላፊ ከናቴ ጋር በድንበር ተጣልታል በሚል እነሆ የተባለን ግለሰብ በግፍ ረሽነዋል። ኢንጂነር ክብር ተመስገን ብርጌድ ወገናቸውን እንዲጨፈጭፉ ተብለው ታፍሶ የነበሩ የብር ሸለቆ ሰልጣኝ ወራሪ ስብስብ ከርተው የኢንጂነር ክብር ተመስገን ብርጌድን ተቀላቅለዋል። ሀያት አብዱ፣ አማን ሐሚድ፣ ታጅ አህመድ፣ ሱልጣን ሙሳ፣ አህመድ ሀጂ፣ እንድሪስ ታደለ፣ የአብስራ አለማየሁ፣ ቢራ ሻሙ፣ የኑሳ ኢብራሂም ናቸው ሲል የፋኖ ዘመን ባሳዘነው የ6ኛ ክፍለ ጦር ቃል አቀባይ ገልጿል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።